ሰዓት ደርሷል። አልተዘጋጀሽም እንዴ? የሆነም ቤት ገብቼ ተኳክዬ መውጣት ብቻ ነው። መዛጋ አስቀመጥኩትን ትልቁን ስፖንጀታል አዋቻለሁ። የታረካው ጫማዬን ሁሉዬበት ቆሻሻ መጣያ ውስጥ ጣልኩት። ጫማዬን ሁሉዬበት ጣልኩት። አዎ ኪዳን ጉድ አደረገኝ። እማዬ ማነው ልጄን መታው? እነ ቦቸራ መቱኝ። ማነው ቦቸራ? የኔ ልጅ መሆኑን ያውቃል? አያውቅም። አያውቅማ። እኔ ልጅ መሆኑን ቢያውቅማ አይነካም ነበር። ያለበት ውሰድ። ኧረ እማዬ ከባድ ናቸው። ከኔ በላይ ከባድ አለ። መቀጥቀጥ ማልችል መቀጥቀጥ መፍትሄ ነው። ዛሬ አለቃቸው። ቆይ የሊና ጸሎት ያስፈልገናል። አቤት ምን ፈለጉ ማዘር? እኔ የፈለኩት ልጄን የመታውን ሰው ነው። ልጆትን እኛውን ነው መተነው። እናንተማ ጨዋ ናችሁ። ልጄን የመታውን ሰው አሳጡልኝ። ኧረ እማዬ እነሱ ናቸው። እነሱ ናቸው? እናንተ ናችሁ እንዴ? አዎ እኛውን የመታነው። እንደዛ ከሆነ ታላቁም ታናሹም አለ። ላንጣላችሁና በደንብ ቅጡልኝ። ኧረ ተይ እማዬ። በሰው ሰው ልታስቀድለኝ። ሰላም አሉ ጋሼ? ሰላም ነው ይመስገነው። አረፍ በሉ። የመጣሁበትንም ዓላማ ሳላሳካ ልቀመጥ የላኩኝ ሰዎች አይፈቅዱም። ምንድነው የመጡበት ዓላማ? የመጣሁበትም ዓላማ ልጆትን ለልጃችን እንዲሉን ነው። ልጆትን ለልጄ? በዚህ ዘመን ልጅ መዳር ከባድ ነው። እና ጊዜው ምንም ከባድ ቢሆን ያርሶ ልጅ ቆማ ልቀር ነው። እና ልጁ ጸባዩ እንዴት ነው? ጸባዩማ ተመሳሳይ ነው። መቼም አይቀርም። እንዴት? ጠጥቶን ሰፈር ይበጠብጣል፣ ሳይጠጣ ሰፈር ይበጠብጣል። እና ልጁ ምን አለው? ሰውየውማ ሙድም አለው ፈጣሪም አለው። ያልኩት የራሱ የሆነ መኪናና ቤት አለው። እርሶ ስንት ዓመቶት ነው? እኔማ 70 ዓመቴ ነው። እርሶ በ70 ዓመቶ የግሎት መኪናና ቤት አለዎት? የለኝም። ታዲያ እርሶ በ70 ዓመቶ ያላገኙትን እሱ በ25 ዓመቱ ከየት ያመጣል? ኧረ አንተ ልጅ እራትም አልበላም ቁርስም ብላ። አልበላም አልጠጣም እራት ቁርስ ምሳ አንቺን ማስደሰቻ መኪና እስክገዛ አይግጥም። አይደለም ቁርስ ምሳ እራት ሁሉንም ብታልፍ ደሞዝ እንደሆነ ከጫማ አያልፍ። እኔ ምለው ማዬ አቶ ከበደ ሙስናን በይፋ ሲያወግዝ የነበረ ሰውዬ እሱም ስልጣን ከያዘ በኋላ ምን ነው ድምፁ ሁሉ ጠፋ? ለምንድን ነው ማዬ? አየኔ ልጅ አንተ እኮ አይገባህም። ባላችን ነዋ የተበላ አይወራም እኮ። ና እኔ ልጅ ፓራስታምን ገዝተና። እንዴ ማዬ አሞሽ ነው እንዴ? አይ እና አምሮኝ ነው ገዝተና። እማዬ እንደ ዳቦ ተገማምጠ መጣ። ማን አባቱ ነው ልጄን እንደዚህ ያደረገው? ወደ ፋርማሲ እየሄድኩ እያለ ሻላሙዲን በመኪና ጋጮኝ። እንዴት ልጄን ይጎቱታል? እንዴት ህግ የለም እንዴ? ህግ የለም እዚያ ጋር። ዛሬ እሳቸው አሉበት ቦታ ውሰደኝ። ግን እኮ ከጋጮኝ በኋላ ለአንዳንድ ነገር ይሆናል ብለው በአካውንቴ 1 ሚሊዮን ብር ሰጡኝ። 1 ሚሊዮን ብር ሰጡኝ? አዎ። እንደዛ ከሆነ በል ቶሎ ደውልላቸው። ለምን ይለኛል እንዴ? እናቴም አለች። ተገናኝተን መቴ ነው የምገጫት በለው። ዛሬ ደግሞ አንድም ሰው የለም እንዴ? ብራዘር አጅሪት ዛሬም ሳንቲ ልስጥሽ? አይ ብር ነው የምፈልገው። አይሆን ምግብ ግዛልኝ። የምትፈልጊውን ነገር ብይ። አስተናጋጅ ሁለት ምግብ። የሰው ገንዘብ እንዴት ይጣፍጣል? የሚጠጣ ነገር ታዘዣት። የሚጠጣ ነገር ምን ይምጣልሽ? ለኔማ የተለመደችውን ረዛንን አምጪልኝ። ረዛም መውደድ ኪኒቶ እዚህም አለ። ረዛም ቤክበት ሁሉ አለ።
ፖሊሶች ነን። ሰው በመደብደብ ወንጀል ተከሰህ ነው። ቀጥል። ከኛ ጋር ወደ ፖሊስ ጣቢያ። አቤት፣ ምን እንርዳሽ? እኔም እኮ ሲደባደሉ አግዝነት አስቤ ነበር። እኔንም ውሰዱኝ። ባለቤቴ አልፏል። ቤቱን አነሳሱ ወይ አርበው የጥሪ ወረቀት ላይ የስፖንሰር ቦታ ትንሽ ክፍተት ይኑረው። እኔ ምን አንድ ምስኪን ሬሳ ነበረ። ታደርሳለህ? ያው 300 ብር ይከፍላሉ። በቅሙ ከሆስፒታል ሲመጣ በ5 ብር ነበር። አይ ማዘር፣ በቃ መጨረሻው ነው። አደርጋለሁ። በቃ ጫነው። አያገናኘን። ማዘር ሂሳብ ይስጡኝ። የኔ ልጅ ሀዘኑ ከወረደ በኋላ ብትወስድ አይሻልክም? ዛሬ ነው ስጡኝ። ይኸው ያለኝ እኮ 100 ብር ነው። የተስማማነው እኮ 300 ብር ነው። ኧረ ተው የኔ ልጅ፣ ሬሳውን እኮ አትሩፌው ልሰጠው አይደለም ያመጣሁት። አሁን ገንዘብ ካልከፈሉ የሬሳ ከዚህ ታክሲ ውስጥ አይወርድም። እንደዛ ነው። እንደውም ይጥቀምክ፣ ውሰደው። ይሄ ጊዜ ፍራሱ 14,000 ብር ገብቶ የሚጋገረው እንጀራ ራሱን ዓለም ያለ ማየት ብሎ አይኑን ጨፍኗል። በእርሶ መጀን ወደ እኔ ምን አመጣ? እርሶ ጋር የሚያመጣሁት አፍታም እንዲያደርጉኝ ነው። እና ስጦታ ምን አመጣህልኝ? ስጦታማ ጥቁር በግ አምጥቼልዎታለሁ። ምን እንዲኖር ትፈልጋለህ? ፈልገውማ 5 የራሴኑ ትላልቅ ድርጅቶች እንዲሁም የራሴ መኖሪያ ቪላ ቤት፣ 5 ትላልቅ ፋብሪካዎች፣ የራሴ መኪና መሸጫዎች እንዲሁም የግል ፕሌን እንዲኖረኝ እፈልጋለሁ። እንደዚህ ማድረግ ብትል ኖሮ ያንተን ጥቁር በግ ምን አስጠበቀኝ? አበራ የለ? አበራማ እኮ ተባረረ። ለምን ተባረረ? ማብራት ሲያበራ ተይዞ መንግስት እኮ አባረረው። ሰላም ነብለብዳ። እኔ የማመጣሁት ቢሮአችን ውስጥ ለአንድ ወር ያህል መብራት ኃይል የለም። ወንድም ኃይል የፈጣሪ ነው። ለመሆኑ የት የምትሰራበት ቢሮ ኃይል የሌለው? እኔ የምሰራው ቀበሌ ነው። እዛ ነው ኃይል የሌለው። ቀበሌ ነው የምሰራው? አዎ ቀበሌ ነው የምሰራው። እስከ ዛሬ እናበራላችሁ ነበር እንዴ? እኔ የምለው ሽንት ቦፖ ገብቷል። እኔ እኮ ግርም የሚለኝ የፈረንጅ ወንዶች ሃኒ እትፊ ይላችኋል። እዚህ ደግሞ ያበሻ ወንዶች የሽንት ዕቃ ገብቷል ትላላችሁ። እኔ ደግሞ እንደዛ ምለው በድህነቴ ምክንያት ነው። እኔ ደግሞ በድህነቴ አላፍርበትም፣ እኮራበታለሁ። ምነው ድህነቴ ጥሬ ግሬ ነው ያመጣው ታልክ? የስልክ ደግሞ ሌሊቱን ሙሉ የሰካው ቻርጀር 2% ብቻ አድርጎ ከአንቺ ጋር ስትጨቃጨቅ ይኸው ዘጋ። እና አንተ አንድ ቻርጀር ይዘህ ሳትቀይር አራተኛ ባላን ፈታል። እና ለስልኬ ተመራጩን ቻርጀር ምን ልጠቀም? ቴክሳስ ነው። ስለ ቴክሳስ ነው ላስረዳ። ኑሮ መክፋት እያለበት እንዴት እዚህ መጥቶ ብረት ይገፋል? የሚገርም ፍጡር እኮ ነው። ዛሬ ደግሞ አምሮብኛል። እድሜ ለ7 ዲዛይኖች። ሰላም ነው? ሰላም። ምን ልታዘዝ? ብረት ልገፋ ነበር የመጣው። እኔ ምን በቀን 3 በልተህ ነው ብረት ብገፋው? አዎ፣ በዚህ ሰውነቴ ላይ ሌላ ሰውነት መጨመር ፈልጋለሁ። ኬስ ጋቤን ነው የገዛኸው? ሰውነትህን አጥንት ይበዛዋል። እኔ የምለው ማሽን የምሰባው ሴቶች እንዲወዱኝ ስለሆነ የትኛው ማሽን ይሳብ? ሴቶች እንዲወዱኝ ነው የምሰራው? አዎ። ሂድና ባንክ አጠገብ ያለው የገንዘብ ኤቲኤም ካርድን ከተህ ገንዘብ ሳብ። ያኔ በጣም ይወዱዋል። እኔ በልጅነቴ እውቀት ከገንዘብ ይበልጣል ብዬ ተከራከርኩ። ገንዘብ ቂም ይዞብኝ ይሁን እንዴ ከካሙኝ የቀረሁት? ፈጣሪ ሆይ ይሄ የኖርክ ያለው አኗኗር የሙከራ ስርጭት ነው በለኝ። ዋው! እኔ የምለው ባስቸኳይ ነው አይደለም ያልኩሽ? ዘገየሽ እኮ አይደለም እኮ ይሄ የኖርክ ያለው ለዛ ነው በለኝ። ሰው ሞቶ ነው ሄዳችሁ? በቃ
ተሰብስበን ልናለቅስ ሄደን ነው። እኔ የምለው ለምንድን ነው ሰላም ዋሉ ማማ ዝናሽ። እኔማ በፍቅር ሲፈልኩሽ እኔ የምለው እርሶ ባከራኝ ጊዜ ያገባል አልመለስም ስትይ አያውጅ በራዩት ነገር ጨጓራክ እየፈጨው ምትሞት ላገባ የቤት ዕቃም እኮ አለኝ። እስኪ ምን አለ? አንድ ፍራሽ አለኝ። አንድ ፍራሽ አለኝ። ተራ በተራ ልተኙበት ነው። አሁን አጨቅጭቁኝ። የራሳችን ቬሎ ተወደዱ። ቬሎ ፍለጋ ሀገር ለሀገር ስንዞር ነው ያለው። ለሱ አውጥተህ ደሞቱን ስጄ ድጋሜ መርመራለሁ። ተነሱ ደሞቱን ልወስድ ነው። ምን ደማለህ? ከብብቴ ብትወስደ ይሻልክ። ግዴታ ነው። አረ ዶክተር እንደ ራስህ ያው እንጂ አለብከኝ እኮ። ምርመራዎት እንደሚያሳየኝ ድካም ምልክት ስላለበት እንዲሁም የፕሮቲን ማነስ ስላለበት ራስዎን ለመጠገን ስጋ፣ ወተት፣ አትክልቶች፣ ፈሳሽ ነገሮችንም መጠቀም አለበት። አንተ ጋር መጥቼ ነው በላው። ምን ሆነ ነው ባለቤቴ? በቁም እንጂ የተገነስከው ውሻ ነከሰኝ። አረ ውሻ ሲነክስ መጥፎ ነው ይባላል፣ ያሳብዳል ይባላል። ሆስፒታል ውሰዱኝ። ማ አንተ ውሻ ነክሶ ልታብድ? ባይሆን አንተን የነከሰው ውሻ ሳያብድ ሆስፒታል ይሰዱት። ተይ ግን ውዴ፣ እኔ ላንቺ ልዩ ባል አይደለሁ? አንተ እኮ ከሌሎቹ ልዩ ባል የሆንከው ያስፌዛ ነው ብለህ 1000 ብር ሰጥተህ በቀን 3 መብላት ነው። ቆይ ነገ ብቻ ሆስፒታል አድርጌ የምሄደውን ልብስ ብቻ ጠቢልኝ። ያንተ ልብስ በእጅ አልነካም። የሚለቅ ልብስ አይደለም። እንዴት? በተለያየ ሳሙና ባጥበህ አይለቅም ልብስ። እንዴ ተወዳጁና ተመራጩ ዳዝ እያለ ዳዝ ተወዳጁ ፈሳሽ ሳሙና ነው እንዴ? እሺ የት ነው የሚገኘው? የዳዝን ሁሉንም ማጠቢያዎች በሁሉም ሱቅና ሱፐር ማርኬቶች ያገኙታል። ዳዝንማ ካመጣልኝ ገላገልከ። እኔ ውድ አሁን መቼስ በሽተኛ ነህ። ምን ያምርሃል? በቅቤ የታሸ ክትፎ ያምረኛል። እሱ ብቻ ነው የሚያምርህ? እሱ ብቻ አይደለም፣ ይሄ የሸክላ ጥብስ የለም የሚለው እሱም ያምረኛል። እሱም ናፍቆሃል? አዎ አይዞህ አምሮ ይተዋል።